ዓለም ገና በጨለማ ውስጥ ሳለች የሰው ልጅ የስልጣኔን ፊደል ባልቆጠረበት በዛ ጥንታዊ ዘመን በአባይ ወንዝ ዳርቻ አንድ ታላቅ ታምር ተከሰተ። ለሺህ ዓመታት የአሸዋ ክምር ደብቋቸው የቆዩ ሚስጥሮች፣ ግዙፍና ሰማይ ጠቀስ ፒራሚዶች፣ እንዲሁም ታሪክ የማይረሳቸው ፈርዖኖች። ግብጽ የሰው ልጅ ጥበብ መለኪያ፣ የታሪክ መጀመሪያና የጥንታዊ ዓለም ማሳያ ናት። በዚህ ቪዲዮ ውስጥ ወደ 5000 ዓመታት ወደ ኋላ ተጉዘን የታሪክን መጋረጃ እንከፍታለን። ከተዘጋጃችሁ ወደ ግብጽ ምድር እንሂድ። የግብጽ ሕዝብ የሺህ ዓመታት የባህል ውህደት ውጤት ነው። ምስር በመባል የምትታወቀው ግብጽ የጥንታውያን ግብጻውያን፣ የአረቦች፣ የኑቢያንና የሜዲትራኒያን ሕዝቦች ቅልቅል ናት። ግብጻውያን በባህሪያቸው እጅግ ጨዋ፣ እንግዳ ተቀባይና ቀልድ አዋቂ በመሆናቸው ይታወቃሉ። ዛሬም ድረስ በአባይ ወንዝ ዳርቻ የሚኖሩ ገበሬዎች ወይም ፈላይን ጥንታዊ የግብጽ ሕይወት ምን እንደሚመስል የሚያሳዩ ሕያው ምስክሮች ናቸው። ይህ ሕዝብ ለዓመታት ታላላቅ ፈላስፎችን፣ የሃይማኖት መሪዎችንና እንደ መሐመድ ሳሌ ያሉ የዘመናችን የእግር ኳስ ኮከብ ያበረከተ ታላቅ ሕዝብ ነው። ካይሮ ዋና ከተማቸው ናት። ካይሮ የዓለም እናት ትባላለች። ይቺ ከተማ ከ20 ሚሊዮን በላይ ነዋሪዎችን አቅፋ የምትይዝ የአፍሪካ ትልቋ ሜትሮፖሊስ ናት። በካይሮ ጎዳናዎች ላይ ስትራመድ የሁለት ዓለም ግጭትን ታያለ። በአንድ በኩል ዘመናዊ ሰማይ ጠቀስ ሕንፃዎችና የቅንጡ ሆቴሎች፣ በሌላ በኩል ደግሞ ከ1000 ዓመታት በላይ ዕድሜ ያላቸው መስጊዶችና ጠባብ የገበያ መንገዶች ይገኛሉ። ካይሮ በጭራሽ አትተኛም። የመኪና ጥሩምባ፣ የሰው ግርግርና የአባይ ወንዝ ሽታ የከተማዋ መለያዎች ናቸው። የግብጽ ባህል ልክ እንደ አባይ ወንዝ ጥልቅ ነው። ኮሻሪ የተሰኘው ከሩዝ ከሙኮረኒና ከጥራጥሬ የሚሰራው ምግባቸው የድሆችም የሀብታሞችም የጋራ ምርጫ ነው። ግብጽ የመካከለኛው ምስራቅ ሆሊውድ ናት። ሲኒማዋና ሙዚቃዋ በተለይም የኡም ኩልሱም ድምፅ በመላው አረብ ዓለም ይደመጣል። የጥንት ግብጻውያን ስለ ሕክምና ያላቸው ዕውቀት እጅግ የሚገርም ነበር። አእምሮን የመክደት ቀዶ ጥገና ብሬን ሰርጀሪ ያካሄዱ ነበር። በተጨማሪም ዛሬ የምንጠቀምበትን የ365 ቀን ካላንደር እና የ24 ሰዓትን የቀን አቆጣጠር የፈጠሩት እነዚሁ ጥንታውያን ሰዎች ናቸው። ግብጽ በጥንት ዘመን የኢንጂነሪንግ ጥበብ ቁንጮ ነበረች። ፒራሚዶች እንዴት እንደተገነቡ ዛሬም ድረስ ሳይንቲስቶች ሙሉ መልስ አላገኙም። ዛሬም ግብጽ ያንን ታሪካዊ ጥበቧን ወደ ዘመናዊ ቴክኖሎጂ እየቀየረች ነው። ግዙፉን ኒው አድሚኒስትሬቲቭ ካፒታል የተባለ ከተማ በቢሊዮን የሚቆጠር ዶላር በማውጣት በበረሃ ውስጥ እየገነባች ነው። ይህች አዲስ ከተማ ሙሉ በሙሉ በስማርት ቴክኖሎጂ እና በታዳሽ ኃይል የምትመራ ስትሆን የግብጽ የወደፊት የቴክኖሎጂ ተምሳሌት ናት። በወታደራዊ ኃይል በአፍሪካ አንደኛ፣ በዓለም ደግሞ ቀዳሚ ከሆኑ ተርታ ትሰለፋለች። ከ450 ሺህ በላይ ንቁ ወታደሮች ያሉት የግብጽ ጦር እጅግ ዘመናዊ የሆኑ የአሜሪካ፣ የሩሲያና የፈረንሳይ የጦር መሳሪያዎችን ይጠቀማል። የሱዌዝ ካናል ለዓለም ንግድ ቁልፍ ቦታ በመሆኑ ግብጽ ይህንን የንግድ መስመር ለመጠበቅ እጅግ ጠንካራ የባህር ኃይል ገንብታለች። ግብጽ ካለፈው ታሪክ ተምራ ለወደፊት የምትሮጥ ሀገር ናት። ከፒራሚዶች ግርማ ሞገስ እስከ ካይሮ ዘመናዊነት ይህች ሀገር ሁልጊዜም ለዓለም አስደናቂ ሆና ትቀጥላለች። ግብጽን መጎብኘት ማለት ታሪክን በዓይን ማየት ማለት ነው። እናንተስ የግብጽ ታሪክ ውስጥ በጣም የገረማችሁ ምንድነው? ፒራሚዶች ወይስ ጥንታውያን ስልጣኔ? ኮሜንት ላይ አሳውቁኝ። ቪዲዮን ከወደዳችሁት ላይክ በማድረግ ለጓደኞቻችሁ አጋሩ። በሚቀጥለው አስደናቂ የሀገር ታሪክ እስከምንገናኝ ሰላም ቆዩ።